ከስንት ጊዜ ከጽሁፍ ከትንታኔ በእውቀት ላይ ተመሰረተ ማለት ነው ከራቅም በኋላ ለዚህ መድረክ ታድሜ አስተያየት እንድሰጥ እድል ስለተፈቀደልኝ ማመስገን እፈልጋለሁ። በጣም ደስታ ይሰማኛል። እነሱ በጣም ዝማሬም ዘምርላቸዋለሁ። መደመር መጽሐፍ የመጀመሪያውን አንብቤያለሁ። የመጀመሪያውን ሳነበው አቃቂር ለማውጣት ያነበብኩት ስለሆነ አቃቂሩንም በወጉ ኮሙኒኬት ሳላረግ በተፈጠረው ችግር ምክንያት የሆነው ሆኗል። ቢያንስ በዚህ መድረክ እርግጠኛ ሆኜ መናገር ባልችልም ከአምስቱ ትውልዶች የትኛው እንዳልሆንኩ ብቻ በዚህ አጋጣሚ መናገር እችላለሁ። የትኛው እንደሆንኩ እርግጠኛ አይደለሁም። የተቸነከረው የሚባለው ውስጥ ግን እንዳልሆንኩ በጣም እርግጠኛ ነኝ። አዲስ አበባ የሆነ የሄድኩባቸውን አካባቢዎች መምሰል የጀመረችበት ሁኔታ አለ። በሳይክል የሚንቀሳቀሱ ሰዎች እርግጥ አንዳንዶቻችን ፍሬሽማን ሆነን ድራፍት የጀመርንባቸው ቤቶች ስለፈረሱ ቅሬታ ሊሰማን ይችላል። እንደ አጋጣሚ ሆኖ አንዱ ድራፍት ቤት አብሮት ላይብረሪ ሆኖ ስላየሁት ግን ያው ምንም ማድረግ አልችልም። የዚህ መጽሐፍ ትልቁ ትርጉሙ አንደኛ መጽሐፉ ነው። ብዙ ጊዜ ማውራት ነው የለመድነውና እንኳን ተጻፈ። ቅድም እንዳልኳችሁ የመጀመሪያ መደመርን አሁን መልሼ ማየት ይኖርብኛል። ጠቅላይ ሚኒስትር ነግረው ነበር። አንብቤ አስመሬ እኔ ወጣሁት ወደ በረሃ። ሶ ዓላማው ያሰራናል ወይ የሚል ሳይሆን እንዴት መወርወር እንዳለብን የሚያሳይ ነበር። አሁን ይሄ መወርወር መጽሐፍ በሆነ ይሁን መጽሐፍ አይወረወርም፣ አይቃጠልም። እንኳን ችግሮች ማፕ አድርጎ መፍትሄዎች የጠቆመ መጽሐፍ ሰው የመጀመሪያው የዚህ ነገር መጽሐፉ ነው። አቃቂር የማውጣት አባዜ ላለውም ሰው ተጠቅልሎ መጥቶለታል በርከት ያለ አቃቂር ለማውጣት። ስለዚህ መጽሐፉ እንዲነበብ እድል የፈጠረ ነው። ስለ ጻፉ ጠቅላይ ሚኒስትር አብይ በዚህ አጋጣሚ እንኳን ደስ ያለዎት ማለት እፈልጋለሁ። ወንቱን ኢሳኒ ሁንዲኑ ነቲ ቶላናት ሀሳንሳኒ ጀቺሳኒ ጎቺሳኒ ባዳነቲ ቶላና ከቡት ሁለተኛ በ40 ዓመት እድሜው ግለ ታሪክ ጽፎ አገር አስተምራለሁ እያለ ብዙ መጽሐፍ የሚሸጥበት አገር ውስጥ ነው ያለነው። What did he say? ስለዚህ ጠቅላይ ሚኒስትር እንኳን ግለ ታሪኮን አልጻፉ እንኳን ሌላ ነገር ጻፉ። ጃለታ ከኒያኒ ስማ ዱጋረቢት ያዳን ነው ሆመ ጀደ ዱበቹ ሚቲ ጁም ተሳገሩ ማን ዋንጋሪ ጋሪ ጎል ዶክተር ጠቅላይ ሚኒስትር አብይ አህመድ በጣም ደስ ብለውኛል። እነሱ በመመረጣቸው በጣም ደስ ብሎኛል። እስካሁን ቀደምም ስመጣ ማዚ ቁጭ ብዬ ብዙውን እያየሁኝ በጣም እነሱ ታላቅ መሪ እንደሆኑ በጣም ደስ ብሎኛል። ደስታ ተሰምቶኛል። አሁንም እግዚአብሔር ኢትዮጵያን በሰላም ይጠብቃት። ወንቱን ኢሳኒ ሁንዲኑ ነቲ ቶላናት ሀሳንሳኒ ጀቺሳኒ ጎቺሳኒ ባዳነቲ ቶላና ከቡት